አንጠልጥሎ ለፍቻ ያለችው ጽሁፍ ብዙዎችን ግራ እያጋባ ይገኛል። ባለፈው ጊዜ ለባለትዳሮች ሊሆን የሚችል ወይም ገና ለወደ ትዳር ሊመሰርቱ ላሰቡ ሰዎች መልእክት የሚመስል ምክር የሚመስል ቢጤ ካፍላን ነበር። አሁን ደግሞ ከሀብታም ከአንድ ጎበዝ ከሆነ ነጋዴ ሀብታም የጋብቻ ጥያቄ የቀረበልኝ የሚል አይነት መልእክት አስፍራለች። እስቲ አብረን እናንብበው። እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ። ምን ያክል ስራዎቼን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽ ግን ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለእኔ ብለህ ሳይሆን ለራስህ ብለህ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁት። ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይለት አደረግኩ። በነጋታው ይሄው ነጋዴ ደውሎ እሳ አለኝ፣ ጌታን ተቀበልኩ፣ በአሁን ፍቅራችንን እንጀምር ሲለኝ አሁን መሰረታዊ የመጽሐፍ ቅዱስ ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየትም መጸለይም የሚቻለው፣ አሁን ስለምንም ጉዳይ ማውራት አልፈቅድም ስለው እኔ ከተማርኩ በኋላ እንጃል ብትይኝስ ሲለኝ በመማር የዘላለም ሕይወት አትርፈ መሄድ ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩ እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገ ነው? ይሄ ለእኔ ስድብ ነው ስለው ብስጭት ብሎ እረ ይድፋሽ ምኒቱ ናት እያ አለ። አዎ ንቀት ነው ስለው እረ ለሚያርግሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገው ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ይበልጣል፣ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽንም አትርሺ፣ እኔ ስላከበርኩሽ ነው ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳምነኝ መሞከር ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም። አርፈ የእግዚአብሔርን ቃል ተማር ብዬ ዘጋሁበትና የሩቅ ወዳጆች ሆነን ቀረ። ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋና ነገር አይደለም። ዋናው የእግዚአብሔር ቃል ነው ትለናለች። በባለፈው መልእክት ደግሞ ሀብታም የሆነ ሰው ሳይሆን ማንነቱ ሀብታም የሆነ ሰው አግቡ ስትለን ነበረና ሰውን ተፈጥሮ በነገራችን ላይ ትዳራችሁ እንዲድን የቲ